ሰላም እንዴት ናችሁ? ሳሙኤል እባላለሁ። ብዙዎቻችሁ ቲክቶክ ላይ ድራማቲክ ኮንተንት በመስራት ታቁኛላችሁ። ከ840 ሺህ በላይ ተከታዮችም አሉኝ። ዛሬ ደግሞ ፊራ ሊንክ ቢዝነስ ሶሉሽን አካዳሚ ተገኝቻለሁ። ያው እንግዲህ ፊራ ብዙዎችን በኢምፖርት ኤክስፖርት ስራ ዘርፍ ላይ ስኬታማ እንዳደረክ ይታወቃል። ቢሮውንም በጣም እያየሁት ነበር፣ ያምራል። አሁን ስለሚሰጠው ኮርስ ደግሞ ካንተ አንደበት ለተመልካቾቻችን የሆነ ነገር ብትላቸው። ያው እንግዲህ ፊራ ሊንክ ቢዝነስ ሶሉሽን ብዙዎችን በቢዝነስ ዘርፉ ካውንስል ታድርገናል። ስፔሻሊ ኤክስፖርት ላይ ቡና ላይ ብዙዎችን ማብቃት ችለናል። እንዲሁም በዘርፉ ላይ የሚታዩት የሰራተኞች እጥረት፣ የዶክመንቴሽን ሰራተኞች፣ የሎጂስቲክ ላይ ምናምን ካውንስልት በማድረግም ኮርሶችንም በመስጠት በማስተማርም ለኢንዱስትሪ ብቁ አድርገን ወደዚህ ኢንዱስትሪ ያስገብተናል። ያው እንግዲህ ኦክቶበር 27 ማለትም ጥቅምት 17 የኦንላይን ኮርሱ ይጀምራል። እዛ ላይ እኔም አንዱ ኮርስ ወሳጅ ነኝ። እንግዲህ ኦክቶበር 27 ላይ ፊራ ሊንክ ቢዝነስ ሶሉሽን ከቤዚክ ኤክስፖርት እውቀት ጀምሮ እስከ ሚድ አድቫንስ ድረስ ሙሉ ኮርሱን አዘጋጅቼ እየጠበቅኳችሁ እገኛለሁ። ሰኞ ይጀምራል ኮርሱ። የምዝገባ ቦታ የተወሰነ ብቻ ስለሚቀረን አሁን ብትመዘገቡ ብዙ ታተርፉበታላችሁ ብዬ አስባለሁ። ፊራ ሊንክ ቢዝነስ ሶሉሽን ስለመጣ ቢሮዬ ስለተመዘገብክ አመሰግናለሁ። ተመልካቾቻችን እንግዲህ ኦክቶበር 27 ወይም ደግሞ ጥቅምት 17 ኮርሱን አብረን እንወስዳለን ማለት ነው። ተመዝገቡ እንዳያመልጣችሁ።